ስለ አንትርፕረነርሺፕ አንስተን ስናወራ ሁሌም ስለ በጎ መልኩ ነው የምናወራው። ይሁንና እንደ ማንኛውም የስራ መስክ የራሱ የሆነ በጎ ተብለው የማይጠቀሱ ውጤቶች አሉት። በእንግሊዝኛው ተመራማሪዎች ትሪፕል ዲስ ይሏቸዋል፣ ዳርክ፣ ዳውንሳይድ፣ ዲስትራክቲቭ ሳይድስ ኦፍ አንትርፕረነርሺፕ። እኔ በአማርኛው ሶስቱ አዎች ብያቸዋለሁ፣ አስጨናቂ፣ አሳናሽ እና አፍራሽ ጎኖች። አስጨናቂ ወይም ዳርክ የአንትርፕረነርሺፕ ጎንዮሽ ጉዳቶች ብለን የምናነሳው አንድ ሰው አንትርፕረነር በመሆኑ የሚደርስበት የስነ ልቦናና የስሜት ጫናዎችን ወይም ቀውሶችን ነው። ለምሳሌ ክስረትን ተከትሎ ወይም የመክሰር ፍርሃትን ተከትለው የሚመጡ ድባቴ፣ ሐዘን፣ ተስፋ የመቁረጥ ስሜቶችና መሰል ስሜቶችን ያካትታል። አሳናሽ ወይም ዳውንሳይድ ተብለው የሚጠቀሱ ጎኖች ደግሞ የሚመነጩት ከኪሳራ ነው። የገንዘብና የማህበረሰባዊ ሀብት ኪሳራን ተከትለው የሚመጡ ናቸው። ለምን አሳናሽ አልከው ካላችሁኝ ኪሳራ ማጣትን ስለሚያስከትል፣ ማጣት ደግሞ ማነስን ስለሚያመጣ ነው። ይህንን ለመገንዘብ እንግዲህ የሚያተርፉ ሰዎችና ኪሳራ ውስጥ ያሉ ሰዎች ማህበረሰቡ የሚሰጣቸውን ቦታ መመልከት በቂ ነው እያምናለሁ። አፍራሽ ወይም ዲስትራክቲቭ ጉዳቶች ደግሞ ቢዝነሶች ከሚወስዷቸው ውሳኔ የተነሳ ማህበረሰብ ላይ የሚደርሱ ተጽዕኖዎች ናቸው። አፍራሽ የጎንዮሽ ጉዳቶች የገፈቱ ቀማሾቹ አንትርፕረነሮቹ ሳይሆኑ ሌሎች መሆናቸው ከሁለቱ ለየት ያደርገዋል። ኃላፊነት የጎደለው የተፈጥሮ ሀብት አጠቃቀም፣ የተረፈ ምርት አወጋገድ እና መሰል ጉዳቶችን በዚህ ውስጥ ማየት እንችላለን። በእናንተ እይታ የአንትርፕረነርሺፕ ደካማ ጎን ነው ብላችሁ የምታስቡት ምንድን ነው? ሀሳባችሁን አካፍሉ።